Let's talk about life, Maki's world. Let's talk about dreams, Maki's world. You're more than you seem. Turn the page, discover something new. Learn, grow, and inspire the best version of you. Maki's world. ሃይ ፋሚሊስ እንዴት ናችሁ? ደህና ናችሁ ወይ? ዌልካም ባክ ቱ ማይ ዩቲዩብ ቻናል። አዳዲስ ለሆናችሁ ሰዎች ደግሞ ዲስ ኢዝ ማኪ። በጣም አጭር ጊዜን ዩቲዩብ ከከፈትኩኝ ግን ደግሞ አሜዚንግሊ በጣም ደሳስ የሚሉ ሰዎችን እንድታወቅ አድርጎኛል ዩቲዩብ። ሰው 80 ፋሚሊዎች አሉኝ። ሃፒ በጣም በጣም አይቼው በቀደም 80 ስለገባም በጣም ደስ ብሎኛል። እና ደግሞ እናንተም ደግሞ አዳዲስ ከሆናችሁ ለዚህ ዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ደግሞ ፋሚሊዎች የሆኑ ሰው ዛሬ በሚገርም መጽሐፍ ነው የመጣሁትኝ። ይህ መጽሐፍ ደግሞ ለየት ያለ መጽሐፍ ነው። እስካሁን ድረስ ካወራንባቸው መጽሐፎች ይህንን የምልበት ምክንያት ደግሞ ትንሽ ከሳይኮሎጂ ከፊሎሶፊ ምናምን ውጪ ካልቸርንም የሚያጠቃልል መጽሐፍ ኮምባይን ያደረገ መጽሐፍ ነው። ሰው ይሄ መጽሐፍ ምን ይባላል? ኢኪጋይ ይባላል። ኢኪጋይ ከኬን ሞጊ ነው ተጽፎ የቀረበልን። በጣም የሚገርም ጸሐፊ ነው። በጣም የሚገርም ሀሳብ ነው። ወድጀዋለሁ። ጃፓኖች ደግሞ የሆነ ካልቸር ደግሞ ዛሬ እንወሳቸዋለን ወይም ደግሞ የሚወደድ ካልቸር ነው ብዬ ያሰብኩትኝ ነገር ከነሱ ለመማር ነው አስቤ ያመጣሁላቸው ይህንን ሀሳብ። ልክ እኛ ሀበሾች ዲሰንት መሆናችንን ዲሲፕሊን መሆናችንን በጣም በቃ ትሁት መሆናችን እንግዳ ተቀባዮች መሆናችን እንደሚታወቀው ሁሉ እነሱ ደግሞ የሚታወቁበት ወይም ደግሞ ደስተኛ ረዥም የሚኖርባቸው ምክንያቶች እናያለን። ሰው ስቴይ እና ደግሞ ኮምፎርታብል ሆኑ። ቲ ኮፊ ምናምን ያዙ፣ ኮምፎርታብል ሆኑ እና ዛሬ ስለ መጽሐፉ እናወራለን ማለት ነው። ይህንን ፊሊንግ ትጋሩኛላችሁ ብዬ አምናለሁኝ። ብዙ ጊዜ ጠዋት ተነስታችሁ ከእንቅልፋችሁ ሞርኒንግ ሩቲናችሁን ካደረጋችሁ በኋላ ተማሪ የሆናችሁ ወደ ትምህርት ቤት፣ ሰራተኛ የሆናችሁ ወደ ስራ፣ እናቶች የሆናችሁ ደግሞ ከልጆቻችሁ ጋር ቤት ሆናችሁ ልጆቻችሁን ቴክ ኬር ስታደርጉ ትውላላችሁ አይደለ? በጣም ቢዚ የሆነ ቀን ትሳልፋላችሁ። ሶ ያንን ቢዚ ቀን ካሳለፍን በኋላ ማታ ላይ በጣም ስትራግል አድርገን ቀኑን ሙሉ እረፍት አልባ የሆነ ቀን ካሳለፍን በኋላ እቤት ስንገባ ወደ ማታ ቁጭ ስንል ፎዋት ለምንድን ነው እንደዚህ ሆነው? ለምንድን ነው እንደዚህ ማለት ስራ ህይወት በቃ የሆነ ድግግሞሽ የሆነባችሁ ሰዎች አላችሁ አይደለ? ሁሉ ነገር ድግግሞሽ የሚሆንብን ጊዜ እኔ እንደዚህ አይነት ሞመንት ነበረኝ እና በጣም ድግግሞሽ በቃ እና ስልችት የሚል አይነት ጊዜ የለም። እና እሱን እንዴት ነው ወይም ደስተኛና ረዥም ህይወት እንድንኖር የሚያደርገን ይሄ በቃ ጠዋት ከእንቅልፋችን እንድንነሳ ደስተኛ ሆነ እንድንነሳ የሚያደርገን ነገር አለ አይደለ? እሱን ነገር እንዴት ነው የምናደርገው ነው የሚለን እና በዚህ መጽሐፍ ኢኪጋይ የሚለውን ትርጉሙን መጀመሪያ እናያለን ማለት ነው። ኢኪ እና ጋይ ከሚሉ የጃፓን ወርዶች ነው የመጣው ኢኪጋይ የሚለው ወርድ እና ኢኪ ማለት ላይፍ ሲሆን ጋይ ማለት ደግሞ ቫሊዩ ወርዝ ወይም ደግሞ የህይወት የምንኖርበት ምክንያት የምንኖርበት ፐርፐስ ማለት ነው። እና ከዚህ መጽሐፍ በጣም 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 የወደድኩት ነገር ምንድን ነው? ጠዋት ከእንቅልፋችን መነሳት ሳንፈልግ ህይወት በጣም አስቸጋሪ ሆነው አንዳንድ ቀናቶች የሉ ይሄ ቀን ምን አለበት ባለፈ ምናምን ያልናቸው ከእንደዛ አይነት ቀኖች ጀርባ ሌላ አይነት ቀኖች ደግሞ አሉ ማለት ከዛ ቀን በኋላ ደግሞ እንደገና ደግሞ ተስፋ አድርገን የምንነሳው ህይወታችንን እንድንወድ የሚያደርጉን ምክንያቶቻችን ከአልጋ ላይ ተነስተን እንድንኖር እንድንቀጥል በጣም አስቸጋሪ በጣም በቃ የሆነ በጣም ምስቅልቅል ያለ ነገር ውስጥ ሆነን ግን መኖር አለብኝ የሚያሰኙ ምክንያቶች አሉን አይደለ በህይወታችን። ስለዚህ ነው የሚያወራው እና ቫሊዩ ወይም ደግሞ ወርዝ እንዲኖረው ላይፍ እሱን የማድረግ አቅም ነው ኢኪጋይ ማለት። በህይወታችሁ ምንድን ነው ህይወታችሁ ላይ ቫሊዩ ወይም ደግሞ ምክንያታችሁ የምትኖሩበት ምክንያት የምትኖሩለት ምክንያት እንዲኖር ማድረግ አለባችሁ ይለናል። እንደዛ ሲሆን ምክንያት ሲኖረን ደስተኛ እንሆናለን። ያንን ምክንያታችንን
ሁልጊዜ እያየን እንድንኖር እንሆናለን ማለት ነው። ብዙ ሰው የህይወቱ ዓላማ ትልቅ መሆን አለበት ወይም ደግሞ ይሄ ኤክስትራ ኦርዲነሪ የሆነ ነገር መሆን አለበት ብሎ ያስባል። ነው እንደዛ መሆን የለበትም። ይህን መጽሐፍ ካነበባችሁ በኋላ የምትረዱት ነገር ትናንሽ ነገሮች የህይወታችን ፐርፐዝ መሆን እንደሚችሉ፣ የህይወታችን ዓላማ መሆን እንደሚችሉ ነው። ለምሳሌ ፌመስ መሆን የህይወቱ ዓላማ ያደረገ ሰው አለ። ሀብታም መሆን የህይወቱ ዓላማ ያደረገ ሰው አለ። እነዚህ አሁን ትልልቅ የሆኑ ዓላማዎች ናቸው። ግን ትናንሽ ደግሞ ነገሮች አሉ። ትናንሽ ነገሮች ለምሳሌ ጠዋት ተነስቼ ለቤተሰቦች የሆነ ነገር ማድረግ በራሱ የህይወቴ ዓላማ መሆን አለበት። ቤተሰቦችን ደስተኛ ማድረግ፣ ሰዎችን መርዳት። ሰዎችን በመርዳት ውስጥ ወይም ደግሞ የተቸገሩ ሰዎችን በመርዳት ውስጥ የምናገኛቸው እቺ ትንሿ ደስታ አለች አይደለ? እንድንኖር ምክንያት ትሆነናለች። እሷም በቃ እንድንኖር ወይም ደግሞ ህይወታችን ደስተኛ እንዲሆን ትናንሽ ምክንያቶች ለራሳችን መስጠት። ጠዋት ተነስተን ቡናችንን ስንጠጣ ሪላክስ አድርገን ሳንቻኮል በጣም ህይወትን ኢንጆይ እያደረግነው ሲሆን ይሄ ትናንሽዬ የህይወታችን ዓላማዎች ላይ ለመድረስ የሚረዱን ግን ደግሞ ትንሽዬ የሆኑ የህይወት ማጣፈጫዎችን መጨመር። ስለሱ ነው የሚያወራው ኪጋይ። ደስተኛ መሆን ከፈለጋችሁ ትላልቅ የሆኑ ነገሮችን ብቻ ፕላን ማድረግ ወይም ደግሞ እንደ ጎል ማስቀመጥ አይደለም ዋናው ነገር። ትናንሽ ነገሮችን ኢንጆይ ማድረግ፣ በጣም ትንሽ የምንላቸውን ነገሮች ለምሳሌ ከጓደኞቻችን ጋር የምናሳልፋቸው ቡና ምናምን የምንጠጣባቸውን ሞመንት በራሱ ኢንጆይ ማድረግ፣ በጣም እሱን መውደድ በራሱ ህይወታችንን እንድንወድ ያደርገናል። ለህይወታችን አንድ ቫልዩ አድ ያደርግልናል። ስለሱ ነው የሚያወራው ሰው። ይህንን መጽሐፍ የምወድበት ምክንያት አለኝ ስላችሁ ቅድም በጣም ኮምፕሊኬትድ የሆነ ነገር አይደለም የሚያወራው፣ ወይም ደግሞ የሆነ ፎርሙላ አይሰጠንም፣ ወይም ደግሞ በአንድ ቀን ትልቅ ነገር አኮምፕሊሽ ማድረግ አለባችሁ አይለንም። በጣም ትንሽ ስለሆኑ ነገሮች ነው የሚያወራው። በጣም ትንሽ በሆነ ነገር ህይወትን ደስተኛ ማድረግ ትችላለህ ወይም ትችያለሽ ነው የሚለን እና ይህን መጽሐፍ የወደድኩበት ምክንያት እሱ ነው። ህይወታችሁ ላይ ቫሊዩ አድ ለማድረግ ደግሞ 5 ፒላር የሆኑ ነገሮች ወይም ደግሞ መሰረታዊ የሆኑ ነገሮች አሉ ይለናል ይህ መጽሐፍ እና 5ቱንም አንድ በአንድ እናያቸዋለን። ከእነሱ መካከል ደግሞ አንደኛው ስታርቲንግ ስሞል ወይም ደግሞ በትንሹ መጀመር። በቀደም ለታም አቶሚክ ሃቢት የሚለው ጋር ትንሽ የሚያመሳስለው ፓርት ይሄ ነው፣ በትንሹ መጀመር የሚለው ነገር ማለት ነው። ይሄኛው መጽሐፍ ሰው ራሳችንን በጣም ከተገቢው በላይ በሆኑ ጎሎች አለማስጨነቅ። ትላልቅ ጎሎች መኖር ጥሩ ሆኖ ሳለ ግን ደግሞ ደስተኛ እንድትሆኑ ከፈለጋችሁ ደግሞ ትናንሽዬ ግቦችም ይኖራችሁ፣ ትናንሽዬ ጎሎች ይኖራችሁ። ምክንያቱም ትናንሹን ነገር አኮምፕሊሽ ስናደርግ ህይወታችንን በጣም እየወደድ ነው ነው የምንሄደው ማለት ነው። ብዙ ጊዜ ሶሻል ሚዲያ ላይ ከፍተን ስናይ ምንድን ነው የምናየው? አንድ ማስተር ሼፍ የሆነ ሰውዬ በጣም የሚገርም ምግብ ሲሰራ በሰዎች ዘንድ ሲደነቅ፣ በጣም ሲወደድ፣ በጣም ሰክሰስፉል እንደሆነ እናያለን። ኦር ደግሞ አንድ አክትረስ በጣም የሚገርም አይነት ነገር ሰርታ በሰዎች ዘንድ ተቀባይነት ስታገኝ፣ ለራሷም ደግሞ በቃ ፌም መሆን የሚፈልግ ሰው ሰክሰስፉል የሚለው ነገር እንትን ነው ይሄ አክትሬስ መሆን ነው ብሎ የሚያስብ ሰው ከሆነ ወይም ደግሞ አክተር መሆን ነው ብሎ የሚያስብ ሰው ከሆነ እነዚህ የምታዩቸው በጣም የሚገራርም ሰዎች፣ በጣም የምትወዷቸው አሁን ላይ ለእናንተ ፊት ለፊት የምታስቀምጧቸው ሞዴል የምትሏቸው ሰዎች እንዳለ በጣም በትናንሽ ነው የጀመሩት። አንድ አክተር የሆነ ሰው ከልጅነቱ ወይም ደግሞ ሲወለድ አክተር ሆኖ አልተወለደም። በትናንሽ ክህሎቶቹን እያዳበረ እየሰራ ነው እዚህ ድረስ የመጣው ማለት ነው። እና ሁልጊዜ ሶሻል ሚዲያ ላይ ያሉ ትላልቅ ሰዎችን አይተን ህይወታችንን ከነሱ አሁን እነሱ ካሉበት ወይ ከደረሱበት ነገር ጋር ማስተያየት ስንጀምር እኛ ምንም ነገር አኮምፕሊሽ ያደረግን አይነት ስሜት አይሰማንም። በዛ ደስታችንን እናጣለን። ኢኪጋ ምን ይለናል? እናንተ እየጀማሪ እንደሆናችሁ፣ ሁሉም ሰው ቢጊነር ሆኖ ነው እንትን ያለው የተነሳው እና አንተም ደግሞ አሁን ላይ ጀማሪ የጀመርክበት ያለኸው ሲዝን ላይ ያለኸው ሰው ከነሱ ጋር መድረስ ወይም ደግሞ እነሱ ጋር ለምን አልደረስኩም ብሎ ራስ ማስጨነቅ ልክ አይደለም። አንደኛ ጎሎቻችሁን ትናንሽ ማድረግ መጀመር ማለት ትልልቅ ጎሎች ይኖራችሁ፣ ግን ትናንሽ ጎሎችም ደግሞ አስቀምጡ። ለምሳሌ
ስዕል መሳል መጀመር ሊሆን ይችላል። ስዕል በጣም መሳል የምትወዱ ከሆነ አዳዲስ ስኪሎች ማዳበር የምትፈልጉ ከሆነ ያንን ስኪል ማዳበር ወይም ደግሞ ያንን ነገር አኮምፕሊሽ ማድረግ በራሱ ደስተኛ እንድትሆኑ ያደርጋችኋል። በጣም ትናንሽ የሆኑ ስኪሎች የሉም። በቃ አሁን ለምሳሌ በቅርብ ያሳየኋቸው እንደዚህ ቡና ማሳመር ሊሆን ይችላል። ሳምቲንግ በቃ እናንተ ትናንሽ የምትሏቸውን ስኪሎች መማር፣ እነዛን ነገሮች እንትን ስትሉ ስደርሱባቸው ህይወታችሁ በጣም ደስተኛ ይሆናል። ብዙ ነገሮች ያሳካችሁ አይነት ስሜት ይሰማችኋል። ደስተኛ ህይወት ለመኖር ስትፈልጉ ትላልቁን ነገር ማሰብ ጥሩ ሆኖ ሳለ ትናንሹን ጎሎቻችሁን ደግሞ አቺቭ ማድረግ መቻል በጣም ደስተኛ እንድትሆኑ ያደርጋችኋል ይለናል። ወይም ደግሞ ህይወታችሁ ላይ ቫሊዩ አድ ታደርጋላችሁ ይለናል። እና ሁለተኛው ደግሞ ሪሊዚንግ ዮርሰልፍ ነው፣ ራስን ነፃ ማውጣት። ይህንን ደግሞ ማለት ምንድን ነው? በሌሎች ሰዎች ዘንድ ተቀባይነት ለማግኘት ከመሞከር መቆጠብ። በጣም በቃ እሱ ነገር እስር ቤት ውስጥ ነው የሚያስገባችሁ። ባይዘወይ የሆነ ነገር ስታደርጉ፣ የሆነ ነገር ስትለብሱ፣ የሆነ ነገር ስትናገሩ ሰዎች ምን ይሉኛል፣ ሰዎች ስለኔ ምን ያስባሉ፣ ሰዎች ኤክስፔክት ካደረጉት ነገር በታች ይሆንባቸዋለሁ ምትሉ ከሆነ ሁል ጊዜ ደስተኛ የሆነ ህይወት አትኖሩም። ህይወታችሁን ላይ ያለውን የህይወታችሁን እንትን ታጣላችሁ። ምክንያቱም ማለት በቃ ስትኖሩ ደስተኛ የምትሆኑበትን ምክንያት ታጣላችሁ። እና በተቻላችሁ መጠን ራሳችሁን ከማንም ጋር ኮምፔር አታድርጉ። እና ደግሞ ተቀባይነት ለማግኘት አትሞክሩ። ሰዎች ተቀበሏችሁም አልተቀበሏችሁም ዋናው ነገር እናንተ ደስ ይላችኋል ወይ? ስለምታደርጉት ነገር እናንተ ደስተኛ ናችሁ ወይ? የሆነ ቦታ ላይ ስገኝ ሰዎች ምን ይሉኛል ከሚለው ይልቅ እኔ እዛ ቦታ ላይ መገኘት ያስደስተኛል ወይ ብላችሁ አስቡ። ሁልጊዜም መጀመሪያ ስለ ራሳችሁ አስቡ በእውነት። እና ደስተኛ የምትሆኑበት ነገር ከሆነ ብዙ ስለ ሰዎች አትጨነቁ እውነት። እና ስለ ሰዎች በተጨነቃችሁ ሰው ጎረቤት ምን ይለኛል፣ አካባቢ እንትን የማትወዱት ደስ ማይላችሁ ግን ሰዎች ኤክስፔክት ከእናንተ ስለሚያደርጉት ብቻ ማትወዱት ህይወት ውስጥ መኖር ትጀምራላችሁ። እና በጣም ደግሞ ይሄ የኛ የሀበሾች ችግር ነው ብዬ አስባለሁ። እኛ ሀበሾች በጣም ሸመኞች ነን። ሰው ምን ይለኛል፣ ጎረቤት ምን ይለኛል፣ ቤተሰብ ምን ይለኛል የሚል አይነት አስተሳሰብ ህይወታችሁ ውስጥ ያለውን ደስታ ያጠፈዋል። የምትኖሩበት ይሄ ቫሊዩ የህይወትን ቫሊዩ ይቀንሳል በእውነት። እና ስትኖሩ ህይወታችሁ ቫሊዩ ያለው ህይወት እንዲሆን ከፈለጋችሁ ብዙ ስለ ሰው አትጨነቁ። መጀመሪያ ስለ ራሳችሁ አስቡ። የሆነ ነገር ስትለብሱ እኔ ኮምፎርታብል ያደርገኛል ወይ፣ እኔ ኮምፎርታብል ነኝ ወይ በዚህ ነገር፣ እኔ ደስተኛ ነኝ ወይ ብላችሁ መጀመሪያ አስቡ። እናንተ ደስተኛ ከሆናችሁ ስለሚቀጥለው ሰው ማሰብ ሁለተኛ ነገር ነው። መጀመሪያ ግን እኔ ደስተኛ ነኝ ወይ ብሎ ማሰብ ጥሩ ነው። ይሄን ሪሊዝ ማድረግ ራስን ሚለን ማለት ነው መጽሐፍ። እና ከአንዳንድ ሰው እስር ነው ይሄ ሼም እስር ነው። እና ይሄ የሁላችንም ችግር ነው ብዬ አስባለሁ። እኔ ስቲል እስካሁን ድረስ ስትራግል ማድረግበት ነገር ነው። እና ሼም በጣም በቃ መቆም ያለበት ነገር ነው። እኛ ሀበሾችን በጣም ይዞ ያስቀመጠን ነገር ነው። እና ጃፓኖች እነሱ ደስተኛ ከሆኑ እና ደስተኛ የሚያደርጋቸው ከሆነ ያደርጉታል፣ ያንን ነገር ያደርጉታል። እነሱ ደስተኛ ሆነው የሚኖሩበት ምክንያትም ደግሞ ይሄኛው ነው ይለናል። እና ሶስተኛው ደግሞ ሃርመኒ እና ሰስቴናቢሊቲ ነው። እሱም ደግሞ ማለት የጃፓኖች ካልቸር ውስጥ ትልቁና ዋነኛው ነገር ምንድን ነው? ባላንስ ማድረግ ነው። ላይፋቸው ላይ በጣም ባላንስ ያደርጋሉ። ስራ ላይ በጣም ፎከስ ማድረግ ካለባቸው ፎከስ ያደርጋሉ። ከዛ ደግሞ ህይወታቸውም ደግሞ ባላንስ፣ ለቤተሰቦቻቸው ጊዜ ይሰጣሉ፣ ለጓደኞቻቸው ጊዜ ይሰጣሉ። ይህንን ማድረግ አለባችሁ። እና ሌላው ደግሞ ቅድም እንዳልኳችሁ የሌላውን ሰው የሌላውን ሰው ኢነርጂ ማች ለማድረግ አለመሞከር። ኦኬ ሃርመኒ ማለት ላይክ የራሳችሁ የሆነ ኢነርጂ ኑራችሁ የሆነ ሰው ያለውን ኢነርጂ ብዙ ጊዜ እንደዛ ስለሆነ ማለት ነው እሱ የደረሰበት እሱ ያለበትን ኢነርጂ በጣም ደርሰን ማች ለማድረግ በሞከርን ቁጥር ራሳችን እያጣን ደስታችንን እያጣን ነው የምንመጣው። እና ራሳችሁን ሁኑ። እናንተን የሚመስል ሌላ ሁለተኛ ሶስተኛ ሰው አልተፈጠረም። ሲፈጠረንም እግዚአብሔር የፈጠረን እኛ ራሳችን እንድንሆን ነው። የተለያየን አድርጎን የፈጠረን ሰው። የተለያየን ስንሆን ሃርመናይዝ ስናደርግ በጣም የሚያምር ህይወት ይኖረናል። ደስተኛ መሆን ከፈለጋችሁ ራሳችሁን ሁኑ። ማንንም ሰው ለመምሰል አትሞክሩ። የምትወዱት በጣም
እንትን የሆነ የሚያስቀምጣችሁት ሞዴል የሆነ ሰው አለ ለእናንተ። እሱ ሰውዬ የምትወዱትን ነገር ተቀበሉ ምናምን እንጂ ሁሉንም ነገር ለመቀበል እና እሱን ለመምሰል ግን አትሞክሩ። እና ስለሱ ነው ሁላችንም አንድ አይነት ብንሆን ኖሮ በዚህ ምድር ላይ ባይዘወይ ብዙም አያምርም ነበረ። ይሄ ደስ የሚል ነገር አይኖረውም ነበረ። ለዛ ነው እግዚአብሔር የተለያየው አድርገን በቋንቋም በከለርም በሁሉም ነገር የተለያየን አድርገን የፈጠረበት ምክንያት ሃርሞናይዝ አድርገን መኖር ስንኖር በጣም ደስ የሚል ላይፍ እንደሚኖረን ስለሚያውቅ ነው እግዚአብሔር ራሱ። እና እሱን ነው የሚያወራው ሶስተኛው ነገር። አራተኛው ነገር ደግሞ ቅድም እንዳልኳችሁ በትናንሽ ነገር ደስተኛ መሆን። በትናንሽ ነገር በቃ ትንሽዬ ነገሮች እንዳልኳችሁ ነው። ስዕል መሳል ከሆነ ስዕል መሳል መጀመር እና ትናንሽ ነገሮች እሱ ደስተኛ ሊያደርጋችሁ ይችላል። መጽሐፍ ማንበብ ከሆነ አንድ ፔጅ ማንበብ፣ መጽሐፍ ጸሐፊ ለመሆን ከሆነ የምትፈልጉት በትናንሹ መጀመር። እነዚህ ትናንሽ ስኪሎች ሲኖራችሁ በእነሱ ደስተኛ የሆናችሁ ትመጣላችሁ። ሌላው ሰው መርዳት እንዳልኳችሁ እሱም ደግሞ በጣም ትንሽ የምንለው ነገር ነው እና ብዙ ጊዜ ማይመስለን ነገር ነው። ግን የተቸገሩ ሰዎችን መርዳት በራሱ ደስተኛ እንድንሆን ያደርገናል። ፕላስ ደግሞ በላይም ጥሩ ነው ለኛ አይደለ? ይሄ ነው ደስተኛ የሚያደርጋቸው ጃፓኖች ይለናል መጽሐፉ። ሌላው የመጨረሻው ደግሞ ደስታን ለነገ ማስቀመጥ። ደስታን ለነገ ማስቀመጥ በቃ ይሄ ትልቁ ነገር ነው። ከዚህ መጽሐፍ ምን አገኘሽ፣ ምን ተማርሽ፣ ምን ወደድሽ ካላችሁኝ ይሄ መጽሐፍ ያስተማረኝ ትልቁ ነገር ደስታን ለነገ አለማስቀመጥ ነው። ከጓደኞቻችሁ ጋር ስትቀመጡ ዛሬን ማለት ፕሬዘንት መሆን፣ እዛው ጋር እነሱ ጋር መሆን። ብትንትን ያለ ጭንቅላት ሳይሆን ይሄ እዛው ከነሱ ጋር ሆኖ ደስታውን ማጣጣም መቻል። ሰው ብዙ ጊዜ ካያችሁ እንትን ይላል፣ እንትን ሲሳካልኝ እንትኗን አድርጊ በቃ ደስተኛ ነው የምሆነው፣ እንትኗ ስትሳካልኝ በቃ ህይወቴ ሞላ በጣም ደስተኛ ነው የምሆነው እያለ ነው ሰው የሚሞተው፣ ደስተኛ ሳይሆን በህይወቱ። ለነገ ደስታችሁን አታስቀምጡ። ዛሬ ደስተኛ ሆኑ፣ ባላችሁ በትናንሽ ነገር ደስተኛ ሆኑ። በጣም ትናንሽዬ ነገሮች ህይወታችሁ ላይ ቫልዩ አድ እንዲያደርጉ ለማድረግ ሞክሩ። ይሄ መጽሐፍ የሚያወራው እና በአንድ ሌሊት ተለወጡ፣ በአንድ ሌሊት እዚህ ጋር ድረሱ አይልም። በጣም ኮምፕሊኬትድ የሆነ መጽሐፍ አይደለም፣ ፎርሙላም የለውም። እነዚህን 4 ነገሮች ወይም ደግሞ እነዚህ መሰረታዊ 5 ነገሮች መሰረታዊ የሆኑ ነገሮች ከተከተላችሁ በጣም የሚገርም ደስተኛ የሆነ ላይፍ ይኖራችኋል ይለናል። ከነሱ ካልቸር የምንማረው ነገር ይሄ ነው። በቃ ለነገ ደስታ አያስቀምጡም። እንትኑ ሲሞላልኝ፣ ልጄ ስትደርስና ስታገባልኝ በቃ ደስተኛ ሆናለሁ፣ ልጄ እንደዚህ ስትሆን ወይም ደግሞ ነገ በቃ ይችን ትምህርት ተምሬ ስመረቅ ደስተኛ ሆናለሁ ምናምን አትበሉ። በቃ ዛሬን ደስተኛ ሆኑ። ከዚህ መጽሐፍ ትልቁ ያገኘሁት ነገር ይሄ ነው። ሌላኛው ይህንን መጽሐፍ ደግሞ በጣም የምወድበት ምክንያት ደግሞ ከሳይኮሎጂ ፊሎሶፊ እና ደግሞ ከኒውሮ ሳይንስ ትንሽ ጠቀስ እያደረገ ነው የሚያስተምረን። በብዙ አይነት መልኩ ጭንቅላታችንን እንድንሰራ ማለት ማስተካከል ያለብን የህይወታችን ክፍል እንድናስተካክል አድርጎ ነው የጻፈው። እና ደግሞ የጃፓኒስ ካልቸርን ደግሞ ኮምባይን አድርጎ ነው እዚህ መጽሐፍ ላይ በቀላል መንገድ ነው የጻፈልን። ብዙ ማይከብድ ነው። ሁላችሁም እንድታነቡት ሰጀስት አደርጋችኋለሁኝ። በጣም ትወዱታላችሁ ብዬ አስባለሁ። እኔ በትንሹ ነው የተናገርኩት። መጽሐፉ ስለ ብዙ ነገር ነው የሚያወራው በእርግጥ እና ግን እኔ ሰምራይዝ አድርጌ ነው ያወራሁት ስለዚህ መጽሐፍ። ወዳችሁት ደግሞ ስለዚህ መጽሐፍ እንደምትነግሩኝ ተስፋ አደርጋለሁኝ። በዚህ ሳምንት ደግሞ ይህንን መጽሐፍ ካነበባችሁ በኋላ እንድትመልሱልኝ መፈልጋቸው ወይም ደግሞ ኮመንት ላይ እንድትጽፉልኝ መፈልጋቸው ሀሳቦች የእናንተ ፐርፐዝ ምንድን ነው? የምትኖሩለት አላማችሁ ምንድን ነው? እንዲሁም ደግሞ ለህይወት የሰጣችሁ ትርጉማችሁ ምንድን ነው? ህይወትን ስታስቡ ለህይወት የምትሰጡት ትርጉም ምንድን ነው የሚለውን ጻፉልኝ። በጣም ነው አመሰግናችሁ ሰፖርት ስለምታደርጉኝ፣ ሰብስክራይብ ስለምታደርጉ፣ ላይክ ስለምታደርጉ በጣም ነው አመሰግነው ሁላችሁም። ላይክ ሼር ሰብስክራይብ ያላደረጋችሁ ሰዎች ደግሞ ላይክ ሼር ሰብስክራይብ በማድረግ ፋሚሊ ሁኑ። ኔክስት ዊክ ደግሞ በሌላ ሀሳብ በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። Let's talk about life, Maki's world. Let's talk about dreams.
Maki's world.